ሰላም እነዚህን ፈታኝ ጥያቄዎችን መልሳለን ብላችሁ ታስባላችሁ? ብዙ ሰዎች ቀላል ይመስላቸዋል፣ ግን በትክክል የሚመልሷቸው ብልሆች ብቻ ናቸው። ብልሆች ነን ብላችሁ የምታስቡ ከሆነ በቪዲዮ መጨረሻ የምናይ ይሆናል። የዛሬውን ቪዲዮ በሶስት ደረጃ እንከፍለዋለን፤ ቀላል፣ መካከለኛና ከባድ። ከባዶቹን ጥያቄ ከተመለከታችሁ በኋላ እናንተ ብልህ አለመሆናችሁን ትረዳላችሁ። ሰብስክራይብ እያደረጋችሁ ከቀላሉን ጀምር። የመጀመሪያ ጥያቄ፣ ሶስት ሰዎች አንድ ላይ ቁጭ ብለው ምግብ እየተመገቡ ነው። ከሶስቱ መካከል ግን አንደኛው የሰው ልጅ ሳይሆን ኤሊየን ነው። የትኛው ይመስላችኋል? ቁጥር 2 ላይ ያለው ነው፣ ምክንያቱም ሶስተኛ እግር አለው። ቀጣይ ጥያቄ፣ አንድ የትምህርት ቤት ባስ ሹፌር ተገሎ ተገኝቷል። ገዳዮቹም ከሶስቱ ተማሪዎች አንደኛው ነው። የትኛው ይመስላችኋል? ቁጥር 3 ላይ ያለው ካላችሁ ትክክል ናችሁ፣ ምክንያቱም በእጁ ትክክለኛ ቢላ ይዟል። ቀጣይ ጥያቄ፣ በአንድ ቤት ውስጥ የሚኖሩ 4 ጓደኛማቾች አሉ። ከአራት ጓደኛሞች መካከል ግን አንደኛው ተገሏል። ቁጥር 1 ላይ ያለው ነው፣ ምክንያቱም በእጁ ደም ያለው ቢላ ይዟል። ቀጣይ ጥያቄ፣ ከነዚህ ሁለት ሰዎች ቀድሞ የሚወድቀው የትኛው ነው? ቁጥር 2 ላይ ያለው ነው፣ ምክንያቱም በእጁ ባላንስ የሚያደርገው ነገር አልያዘም። በአንድ እጁ ፊኛ፣ በአንድ እጁ አሻንጉሊት ስለያዘ ቀድሞ የመውደቅ ዕድሉ ከፍተኛ ነው። ቀላሉን ከጨረሳችሁ ወደ መካከለኛ ጥያቄዎች እንሂድ። ቀጣይ ጥያቄ፣ ከሁለቱ ሰዎች ትክክለኛ ፀጉር ቆራጭ ያልሆነው የትኛው ነው? ቁጥር 1 ላይ ያለው ነው፣ ምክንያቱም በእጁ የያዘው ተባይ ማጥፊያ ወይንም ፍሊት ነው። ቀጣይ ጥያቄ፣ ከሁለቱ ሴቶች መካከል ማን ነው ሰው የገደለው? ቁጥር 2 ላይ ያለችው ነች፣ ምክንያቱም የምከትፍበት ቢላዋ ላይ ደም አለ። ቀጣይ ጥያቄ፣ በቤት ውስጥ የተደበቀ አንድ እንቁላል አለ። የቱ ጋር ያለ ይመስላችኋል? በ10 ሰከንድ ውስጥ ፈልጉት። ሰውየው እጅ ላይ ነው። ቀጣይ ጥያቄ፣ ከእነዚህ 3 ሰዎች መካከል አንደኛዋ ወንድ ሳትሆን ሴት ነች። የትኛዋ ትመስላችኋለች? ቁጥር 3 ላይ ያለችው ነች፣ ምክንያቱም ያረገችው ጫማ የሴት ነው። ቀጣይ ጥያቄ፣ 3 ጓደኛማቾች ፊልም ለማየት ሲኒማ ቤት ገብተዋል። ከሶስቱ መካከል ግን አንደኛዋ ሰው ሳትሆን ተኩላ ነች። የትኛዋ ትመስላችኋለች? ቁጥር 3 ላይ ያለችው ካላችሁ በትክክል መልሳችሁታል፣ ምክንያቱም አይኗ አረንጓዴ ሆኗል። የእስካሁኖቹን ጥያቄዎች መለስን ብላችሁ አትደሰቱ። አሁን ነው ትክክለኛው ከባድ ጥያቄ የሚጀምረው። ከእነዚህ 3 ሰዎች መካከል የሞተው ማን ነው? ቁጥር 1 ላይ ያለችው ካላችሁ በትክክል መልሳችሁታል፣ ምክንያቱም የልብ ምቷ ቆሟል። ቀጣይ ጥያቄ፣ በአንድ ትልቅ አስፓልት ላይ ክራውድ ተፈጥሯል። ይህን ችግር የፈጠረው አንድ መኪና ነው። የትኛው መኪና ይመስላችኋል? ሲ ላይ ያለው ካላችሁ በትክክል መልሳችሁታል። ሲ ላይ ያለው መኪና ወደ ኋላ ቢመለስ ሁሉም መኪናዎች በሰላም ማለፍ ይችላሉ። ከእነዚህ 2 እስረኛ ሴቶች መካከል የትኛዋ ነች የፖሊሱ ሚስት? ቢ ላይ ያለችው ካላችሁ በትክክል መልሳችሁታል።
ምክንያቱም እጃቸው ላይ ተመሳሳይ ንቅሳት አለ። ቀጣይ ጥያቄ፣ አህያው የታሰረበት ገመድ የትኛው ነው? የዚህን ጥያቄ መልስ በኮሜንት ጠብቃለሁ። በትክክል የሚመልሱት በእርግጠኝነት 1% ሰዎች ብቻ ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። በየጊዜው እንደዚህ አይነት አስደሳች እንዲሁም ለየት ያሉ ቪዲዮዎች እንዲደርሱ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ።